ከምዕመናን ጋር አፍ መካፈቶትን ትተው ቅድስት ቤተክርስቲያን እንደሾመችት ቃለ እግዚአብሔር ለተራበው ምዕመን ቃለ እግዚአብሔርን ይስበኩ። በዚህ ንጥር ውጥር በሚል ሰውዬ ላይ በሰራሁት ቪዲዮ ላይ ራሳቸው ሰውየው ኢንቦክስ መተውልኛል። ከዛ በፊት ግን ያን ቪዲዮ ስሰራ አንዳንድ ኦርቶዶክሳዊ አረ መናፍቃን ናቸው፣ ኦርቶዶክስን ለማሰደብ የሚያደርጉት ነገር ነው፣ ኦርቶዶክስ አይደሉም። አንዳንዶች ደግሞ አረ ካቶሊክ ናቸው፣ እንደዚህ አይነት አለባበስ የለም ስትሉ ነበር። ባይሆን እኮ እኔም ደስ ይለኛል። ምክንያቱም ቅድስት ቤተክርስቲያንን እንደዚህ ከሚያሰድቡ ማለት ነው። ለማንኛውም እኚህ ሰውዬ አቡነ ሩፋኤል በሚመሩት የምስራቅ ወለጋ ሀገረ ስብከት ጸሐፊ ናቸው። የሰራሁትን ቪዲዮ አይተው ኢንቦክስ መተው የተመላለስነውን አሳያቸዋለሁ። ከዛ በፊት ግን ይሄ ቪዲዮ ለዚህ ሰውዬና ለብዙሃን እንዲዳረስ ስለምፈልግ እናንተ ኦርቶዶክሳውያን የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ ቅድስት ቤተክርስቲያን በእንደነዚህ አይነት አባቶች አትወከልም እያላችሁ ኮሜንቱን አድርጉልኝ። ከምስራቅ ወለጋ አንድ ኦርቶዶክሳዊ ወዳጄ ኢንቦክስ መጥቶ እንዲህ ብሎኛል። ለደህንነቱ ስል ስሙን ሸፍኘዋለሁ። ሰላም ቢንዬ፣ በመጀመሪያ ለእምነት ባለ ጥንካሬ በአንተ ደስተኛ ነኝ። አክብሮቴ ከፍ ያለ ነው። ሲቀጥል ወደ ጉዳይ ልግባና እኔ የኦርቶዶክስ እምነት ተከታይ ነኝ። ከነቀምት ለደህንነቴ ስል ነው በውስጥ የጻፍኩልህ። በመኪና ክላክስ የለቀቀው ቄስ ለስሙ የምስራቅ ወለጋ ሀገረ ስብከት ዋና ጸሐፊ ሆኖ ከመጣው ሌቦች ጳጳሳት ጋር ራሱን የሾመና በነቀምት የሚገኙትን ቤተክርስቲያንን እየዘረፈና አገልጋዮችንም ይሁን ምዕመኑን መከራ እያሳየና በጾም ሰው ለማስቀደስ ወደ ቤተክርስቲያን ሲሄድ እሱ ወደ ምሳ የሚሮጥና ነገረ ስራው ሁሉ የፍንዳታ ስታይል ያለው ሰው ነው። ለበለጠው ነገር እስቲ የእሱን ቲክቶክ ጎብኘት ታርግ። ገረመው 2127 ሌሎችም ኢንቦክስ ስለ ሰውየው አጭበርባሪና በቅድስት ቤተክርስቲያን ስር ሆኖ ቅድስት ቤተክርስቲያንን መቦጥቦጥ እንጂ ለምዕመኑ ወንጌልን እየሰበከ ምዕመኑን የሚሰበስብ አባት እንዳልሆነ እንደውም ምዕመኑን ከቤተክርስቲያን ለማራቅ የሚጥር ሰው እንደሆነ ከዛው ከምስራቅ ወለጋ ተነግሮኛል። ለማንኛውም እኔን ስለተናገርከኝ ብቻ ሳይሆን ምዕመኑም እየተማረረብህ ስለሆነ የመጣሁት ምክንያቱም ድርጊትህ ይናገራልና። ኢንቦክስ መጥቶ የተመላለስነውን ላሳያችሁ። የሰራሁባቸው ቪዲዮ ስህተት ነው እንኳን ብለው ቢያምኑ ከቤተክርስቲያን አባት እንግዲህ የምጠብቁት ኢንቦክስ ምንድን ነው? ልጄ ምን አይነት ቪዲዮ ነው የሰራው? የመጀመሪያው ቴክስት መሆን የነበረበት ይሄ ነበር፣ ግን ሌላ ነው። እናንተ ቴክስቶቹን ፖዝ እያደረጋችሁ ዙም እያደረጋችሁ በደንብ አንብቡት። በስሙ መሰብሰብ፣ በስሙ መስራት፣ ስለ ስሙ መኖር፣ በስሙ መሞት አይደል ምን ባያስደስተው ይነው። እንግዲህ እንዳያችሁት እንዳነበባችሁት ነው። ታዲያ እንደዚህ ግለሰብ ባጠፋው እንዴት ወደ ዘር እንደሚደበቁ እያያችኋቸው ነው አይደል? ይሄው በግለሰብ ጥፋት ወደ ማህበረሰብ የሚወስዱ ወደ ዘራቸው የሚገቡ እንደዚህ አይነት ጋጥ ወጥ አባቶችም አሉ። እሳቸውን በተናገርኩት ወደ ዘር ለመውሰድ የፈለጉት ግን ለስሙ የቤተ ክርስቲያን አባት ናቸው። ለነገሩ ውስጦት ያለውን ጥላቻ ነው ያስተፋሁት። እርስዎ የኦሮሞ ማህበረሰብ አይወክሉም። ከምስራቅ ወለጋ የኦሮሞ ማህበረሰብ ነው እየተበደልን ነው እያለ ኢንቦክስ የሚያደርሰኝ። ስለዚህ በዘር አይደበቁ። በቅድስት ቤተክርስቲያን ኪሶን እንደሚያደልቡ ሁሉ ምዕመኑን እዛው ምስራቅ ወለጋ እየሰበሰቡ ወንጌል ያስተምሩ፣ የተበተነውን ምዕመን ይሰብስቡ እንጂ ከቅድስት ቤተክርስቲያን ምዕመኑን ለመበታተን አይጋጋጡ። እርሶ እኔ ላይ ፖለቲካ በፍጹም አይሰሩም። ነግሬዎታለሁ። በድምጽም ልንገሮት ብዬ ነው። ቅድስት ቤተክርስቲያን የሾመችዎት እርሶ ምዕመኑን እንዲያገለግሉ እንጂ እርሶ ምዕመኑ ላይ ሾ እንዲያረጉበት አይደለም። ስለዚህ አርፈው ወንጌሎትን ያስተምሩ። አሁንም አላርፍም ካሉ ከዛው ከምስራቅ ወለጋ ብዙ ኦርቶዶክሳዊ ወንድም እህቶች ወዳጆች ስላሉኝ ብዙ መረጃዎች እየሰበሰብኩ ነው። ስለዚህ አርፈው ቢቀመጡ ይሻልዎታል። ከምዕመናን ጋር አፍ መካፈቶትን ትተው ቅድስት ቤተክርስቲያን እንደሾመችት ቃለ እግዚአብሔር ለተራበው ምዕመን ቃለ እግዚአብሔርን ይስበኩ፣ አገልግሎቱን ያርጉ፣ ቅዳሴ አያቋርጡ። ይሄ ንጥር ውጥር የሚሉትን ትቢቶትን ትተው እዛው ቃለ እግዚአብሔር ለተራበው ምዕመን ቃለ እግዚአብሔርን አስተምሩት፣ ወደ ቤተክርስቲያን ሳቡት። አንድ እንዲያውቁ የምፈልገው ነገር ምን እንደሆነ ያውቃሉ? እኔ በማተቤ የማልደራደር ምንም ነገር የማልፈራ ድንቅ ኦርቶዶክሳዊ ነኝ። መቼም ካላረፉ አልፋታዎትም። እንደርሶ ስራ ቢሆንማ እርሶን አንቱ ማለት ሳይሆን አንተ ብዬ ነበር ማውራት የነበረብኝ። ለዛሬ ግን አክብሬ አስጠነቅቆታለሁ።